እስረኛ 10 ጠያቂ መጥቷል። ወደ መጠየቂያ ቆይ ወደሃል እንደዚህ መሆነ ከህይወት ላይ 15 ዓመት ነው የተቀማው። ለረጅም ዓመት ስም እስኪጠፋብ ድረስ እስረኛ 10 እየተባልክ ነው የምትጠራው። ቆይ ይሄን ወደሃል? ተናገር እንጂ። አውቃለሁ ስሜታዊ የሆንኩ ነው፣ ግን ልረዳ ስለፈለኩ ነው። እባክህን አግዘኝ። ሌላ ምንም ምልሽ ነገር የለም። ለምን ምሩ? ለምን? የምወደውን ሰው ለመጠበቅ። ማን ነው መጠበቅ የምትፈልገው? ላንቺ እስካልነገርኩሽ ድረስ ደህና ናት። እሺ ቤተሰብ አለ? ዘመድ? አለኝ እናትም አባትም አለኝ። ስክሪፕት ይዘሻል? አሁን እንዴት እንደሆነ አላውቅም፣ ግን እዚህ ነበር አድራሻቸው። ልትፈልጊልኝ ትችያለሽ? ሁሉንም ከነገርከኝ። አልችልም። የዚህን ሁሉ ዓመት መስዋዕትነት ባንዴ ላወጣው አልችልም። በቃ አልችልም። ምረታብ አሁን ሁሉንም ነገር ለማወቅ ይበልጥ ጓጓ። አድራሻውን እርግጠኛ ነሽ አይደል? አዎ፣ ፒያሳ ዶሮ ማነቂያ አይደል ያልከኝ? አዎ። እሺ የት ሄዱ? መቼ ነው የፈረሰው? ትንሽ ቆይቷል፣ ግን ወዴት እንደሄዱ እናጣራለን። እባክሽ፣ አሮጊት እናትና አባት ነው ያለኝ። እባክሽ ፈልጊያቸው። ምረታ፣ ብቻዬን የማደርገው ነገር የለም። ልታግዘኝ ይገባል። አግዘኝና ከዚህ ላስወጣ፣ ከዛ አንተ ራስህ ትፈልጋቸዋለህ። ከባድ ነው፣ በጣም ከባድ ነው። ምን እንደማደርግ አላውቅም። በጣም አጣብቀኝ ውስጥ ነኝ። ተረጋጋ። ማንን ነው የምትጠብቀው? ከ15 ዓመት በላይ ሆኖታል እኮ። ምናልባት የምትጠብቃት ልጅ በሕይወት አትኖር ይሆናል። ወልዳ አግብታ ኦር ሞታ ሊሆን ይችላል። የምወዳት የትምህርት ቤት ፍቅሬ ነበረች። ምሳቄ የተሰርቆብኝ የሷን ፍርፍር አካፍላኝ ነው የተዋወቅነው። እሺ ከዛስ? ማጠየቂያ ሰዓት አልቋል። ፍርፍሩን አስቀምጬልሃለሁ እና አብረን አንብለው። አባዬ ስለኔና ስላንተ አውቋል። ታውቃለህ፣ ጨካኝ ነው። ካገኘን ይገለናል። እሺ ከዛስ? ቆይ ለምንድን ነው በዚህ ደረጃ ስለኔ ማወቅ የፈለግሽው? ነገርኩህ እኮ አፓረንት ሰውጣ የደረሰኝ አንተ ኬዝ ነበር። ለዛም ነው። አሳዝኜሽ ነው ይሄን ሁሉ ነገር የምታደርጊው? አዎ፣ በዛ ላይ ከተመረኩ የመጀመሪያ ስራዬ ነው።
ይህንን ኬዝ በድል መወጣትና ፍትህን ማስፈን ፈልጋለሁ። ዶሮ ማነቂያ የነበሩ ሰዎች ወደ ኮዬና ቱሊዲምቱ የሚባል ሰፈር እንደሄዱ መረጃው ደርሶኛል። የት ሀገር ነው ደግሞ እሱ? እዚሁ ነው፣ ግን ትንሽ ራቅ ይላል። ሁሉንም ንገረኝና ከዛ ወስዳለሁ። ሁሉም ተዘጋጀ? አዎ፣ ጠዋት 11 ሰዓት እዚሁ እንገናኛለን። እሺ ፍቅሬ። ሰዓት አልፏል። ሲያናድድ። ነገ እመጣለሁ። እሺ በቃ እንገናኛለን።